ስክስግን እንዴት እንደምንሰራ እስኪ ላሳያችሁ። ይቅርታ ጀምሬ ነው እንትን ያልኩትና ረስቼ ነበረ። ከዛን ከመሀል ነው ቪዲዮ መቅረጽ የጀመርኩት። ብዙዎቻችሁ ስክስግን ስትሰሪ ብዙ ቪዲዮ ላይ ኮሜንት ምንድነው ቀስ እያልሽ ስክስጎችን ስትሰሪ ቀስ እያልሽ እባክሽን አሳይን ስላላችሁኝ ይህን ለእናንተ ነው። ያው እንግዲህ ሆነስ አንድ ጸጉር አንድ ሂዩማን ነው የምንወስደው። ሂዩማኑንና ጸጉሩን ማበላለጥ የለባችሁ። ምክንያቱም ሂዩማኑን ብዙ አድርጋችሁ ወስዳችሁ ጸጉሩን ካሳነሳችሁ ምንድነው ክፍተት በጣም ነው የሚፈጥረው። ክፍተት በጣም ይፈጥራል። ጥቅጥቅ ያለ እንትን ስክስጉ ጥቅጥቅ አይልም። ክፍተት ሲኖረው ደግሞ በጣም ነው የሚያስጠላ። ከስር የምትሰሩት ሹሩባ ጉብ እንዲያደርገውና እንዲወጣ ያደርጋል። ሁለት ደግሞ ከስር የምትሰሩት ኮፈረ በጣም ነው ፍላት የመሆን እድሉ ትንሽ ነው። ፍላት እንዲሆንላችሁ ከፈለጋችሁ የምታወጡትን ጸጉር በጣም ማሳነስ አለባችሁ። እንዲጠብላችሁ ከፈለጋችሁ ስክስጉ እንዳይሰፋ ከፈለጋችሁ ደግሞ በጣም ማሳነስ አለባችሁ። እንደምታዩት የእኔ ያወጣሁት ጸጉር በጣም ትንሽ ነው ያወጣሁት። ጸጉሩንም ሂዩማኑንም ስሰጣት በጣም እያሳነስኩ ነበረ። እንደምታዩት አያችሁ ለጥፍ ያለ ነው። በዛይም ደግሞ ምንም ክፍተት የለውም እና በእንዲህ አይነት መልኩ ሰርታችሁ ከስተመሮቻችሁ ማስደሰት ትችላላችሁ። ሌላው ደግሞ ምንድነው ስትሰሩ ሹሩባውን ስትሰሩት ይህንን ከስር የምትሰሩት ሹሩባ እንዳልኳችሁ እንዳይወፍር። ሁለት ደግሞ ከሰራችሁ በኋላ መተው የለባችሁ፣ ትሰፉታላችሁ። እኔ አሁን ከሰከሰኳት በኋላ ምሰፋት ፓርት አለ። እስከ መጨረሻው እዩት፣ ይጠቅማችኋል። እናንተ እንዲህ አይነት ስራዎችን ከፈለጋችሁ ምን አይነት ስራ ለእናንተ በቪዲዮ መልክ ይጠቅመኛል የምትሉትን ኮሜንት ላይ አስቀምጡልኝ። እኔም ደግሞ በእንዲህ አይነት መልኩ ቪዲዮ እየሰራው ለእናንተ ይዤላችሁ መጥቻለሁ። ከወደዳችሁት ላይክ እና ኮፒ ሊንክ ሪፖስት እያደረጋችሁ ስራዬ ቫይራል እንዲወጣ አበረታቱ። በጣም እየታየ አይደለምና እና የሚሰሩትን አበረታታለን የምትሉት ካላችሁ ደግሞ ኮፒ ሊንክ ሪፖስት